ናርዶስ ዳንኤል እባላለሁ። ዲጂታል ማርኬቲንግን ላለፉት ዓመታት ሳጠና ቆይቻለሁ። ስፔሻሊ ኢትዮጵያ ውስጥ ምን ያህል ተግባራዊነት አለው የሚለውና የውጭ ሀገር ስትራቴጂዎችን ምን ያህል ተግባራዊነት አላቸው የሚለው ላይ ፎከስ አድርጋለሁ። ይህ ዘርፍ ከሌሎች ዘርፎች ልዩ የሚያደርገው አንድ የግራጁዌት አድርጋችሁ ወይም ተምራችሁ የሚጨርሱት ነገር አይደለም። በጣም በፍጥነት እያደገ የሚገኝና በየጊዜው የተለዋወጠ አዳዲስ ነገሮች እየወጡ ስለሚሄድ ከነዛ ነገር ጋር አፕቱዴት በመሆን ኪፕ አፕ ማድረግ እና ክሬቲቪቲ እና ኮሚኒኬሽን በጣም የሚፈልግ ስራ ነው። ሉሚና ክሬቲቭ ደግሞ ላለፉት 9 ዓመታት በዚህ ዘርፍ ሲሰራ ቆይቶ ከ30 በላይ ሴክተሮች ላይ ከ1000 በላይ ስኬታማ ፕሮጀክቶችን ጨርሷል። በአሁኑ ወቅት ፎከስ እያደረገ የሚገኘው በብራንዲንግ፣ ዲጂታል ማርኬቲንግ፣ በሶሻል ሚዲያ ማኔጅመንት እና አድቨርታይዚንግ ላይ ነው። ዲጂታል ማርኬቲንግ የኢትዮጵያም ሆነ የዓለም የወደፊት መንገዷ ነው። እያንዳንዱ ቀን ደግሞ አዲስ ጉዞ ደንበኞቻችሁ ጋር ለመድረስ እና ቢዝነሳችሁን ለማሳደግ በጣም ወሳኝ የሆነ መንገድ ነው። በዛሬ ቪዲዮ የምንመለከታቸው ሀሳቦች የመጀመሪያ SEO ወይም ሰርች ኢንጂን ኦፕቲማይዜሽን ሲሆን ቀጥሎ ደግሞ የዲጂታል ማርኬቲንግ ቻናሎች ምን እንደሆኑና ኤግዛምፕል ወስደን እንመለከታለን። ከዛ በሶስተኛነት ደረጃ ዲጂታል ማርኬቲንግ ቨርሰስ ትራዲሽናል ማርኬቲንግ እንመለከታለን። በአራተኛ ደረጃ ቢዝነሶች ማርኬቲንግ ሲሰሩ በተደጋጋሚ የሚያደርጓቸው ስህተቶችን እናያለን። በመጨረሻም መሰረታዊ ዲጂታል ማርኬቲንግ ስትራቴጂዎችና ቢዝነሳችሁን ለማሳደግ የሚረዱ ጠቃሚ መረጃዎችን እናሳውቃችሁ። SEOን እንመልከት። SEO ማለት ሰርች ኢንጂን ኦፕቲማይዜሽን ሲሆን ሰዎች ስለእናንተ ወይም እናንተ የሚሰጡትን ሰርቪስ ወይም ፕሮዳክት ኦንላይን ላይ ሰርች ሲያደርጉ የሚያገኙበትን መንገድ ኦፕቲማይዝ ማድረግ ማለት ነው። SEOን ደግሞ በሁለት ዋና ክፍሎች እንከፋፍላቸዋለን። የመጀመሪያ ኪወርድ ሲሆን ኪወርድ ማለት እናንተ ፕሮዳክት ወይም ሰርቪስ ስፔሲፊክ የሆኑ እነዛን የሚመስሉ ወይም ያንን ፕሮዳክት ወይም ሰርቪስ ሰርች ሲያደርጉ ሊጠቀሟቸው የሚችሉ ሰዎች ሊጠቀሟቸው የሚችሏቸው ቃላቶች ማለት ነው። ቀጥሎ ደግሞ ኮንተንት አለ። ኮንተንት ማለት ስለእናንተ ፕሮዳክት ወይም ሰርቪስ ኢንፎርሜሽን የሚሰጥ ፕሮሞት የሚያደርግ አድቨርታይዝ የሚያደርግ የሚያብራራ የሚናገር ኮንተንት ሲሆን ቪዲዮ፣ ምስል እና ጽሁፎች ሊሆኑ ይችላሉ። ለምሳሌ አንድ ካፌ እንውሰድ። ቡና ሰርቪስ በሜንሊ የሚያቀርቡ ከሆነ ሰርች ኢንጂን ኦፕቲማይዜሽናቸው ላይ ሊጠቀሙት የሚገባቸው ኪወርዶች አሪፍ ቡና፣ ሰፈራችሁ ስፔሲፊክ የሆነ አሁን ለምሳሌ ቦሌ ሰፈር ከሆነ ሱቁ ቦሌ ሰፈር ያለ ቡና ቤት፣ አሪፍ ቡና ቤት፣ እንደዚህ አይነት ቡና ሰዎች ሊሉት ሰርች ሲያደርጉ ሊሉ የሚችሉት ለፎቶ የሚያምር ሊሆን ይችላል። የሚፈልጉት ለፎቶ የሚያምር ቡና ቤት፣ እንደዚህ አይነት ቃላቶችን ሰርች የሚደረጉ ቃላቶችን ከቻናላችሁ ጋር ኦፕቲማይዝ አድርጎ መስራት ማለት ነው። በኮንተንት ሰርች ኢንጂን ኦፕቲማይዜሽን ስንሰራ ደግሞ ኮንተንቱ ስለእናንተ ቡና ቤት የሚያወራ ስለእናንተ ቡና ቤት ኢንፎርሜሽን የሚሰጥ የሚያብራራ ወይም ሜኖቹን የሚያሳይ ሊሆን ይችላል። ይሄ በኢሜጅ ቅድም እንዳልነው በኢሜጅ በቪዲዮ በአርቲክሎች ሊሆን ይችላል። ስለዚህ ይሄ ሰዎች ሰርች ሲያደርጉ እናንተ እንዲያገኟቸው ይረዳቸዋል ማለት ነው። አሁን ደግሞ ዲጂታል ማርኬቲንግ ቻናሎችን እንመለከታለን። የዲጂታል ማርኬቲንግ ቻናል የምንላቸው የተለያዩ ናቸው፣ ግን ሁሉም ምንድነው እናንተ ኦዲየንሳችሁ ጋር ልደርሱበት የምትጠቀሙባቸው የሚችላቸው መንገዶች ናቸው። ከነዚህ ዲጂታል ማርኬቲንግ ቻናሎች ውስጥ ዋና የምንላቸውን ደግሞ የተወሰኑትን ዛሬ እንመለከታለን። የመጀመሪያው ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ የምንለው ሁሉንም ሶሻል ሚዲያ ፕላትፎርሞችን በመጠቀም ማርኬቲንግ መስራት ማለት ነው። ለምሳሌ እንደ ፌስቡክ፣ ኢንስታግራም፣ ትዊተር ወይም ኤክስ፣ እንደ ቲክቶክ የተለያዩ አይነት እንደዚህ ያሉ ሶሻል ሚዲያዎችን በመጠቀም ከኦዲየንሳችሁ ጋር ኢንጌጅ የምታደርጉበት መንገድ ነው ማለት ነው። በመቀጠል ኢሜል ማርኬቲንግ አለ። ኢሜል ማርኬቲንግ ማለት ቀጥታ ከኦዲየንሳችሁ ጋር ኢሜላቸውን በመጠቀም ቀጥታ የእናንተን መረጃ እነሱ ጋር የምታደርሱበት ይሆናል። እኛ ጋር ግን ከኢሜል ማርኬቲንግ ሞር ወደ ቴሌግራም ማርኬቲንግ ያደላል። ሶስተኛ ኮንተንት ማርኬቲንግ አለ። ኮንተንት ማርኬቲንግ የምንለው ደንበኞቻችሁን ወይም ኦዲየንሳችሁን የሚያስተምር ወይም የሚያዝናና አይነት ኮንተንቶችን በማዘጋጀት እነሱ ጋር መድረስ መቻል ማለት ነው። ኮንተንት ስንል ቪዲዮ ብቻ አይደለም። እንደ አርቲክል ያሉ ጽሁፎችን በቴሌግራም ላይ የሚለቀቁ ሊሆን ይችላል፣ በኢንስታግራም ላይ የሚለቀቁ ሊሆን ይችላል፣ ኢሜጆችን ሊሆን ይችላሉ፣ ካፕሽን ላይ የሚጻፉ ጽሁፎች ሊሆኑ ይችላሉ። የተለያዩ አይነት ኮንተንቶች በመስራት ኮንተንት ማርኬቲንግ ማለት እንችላለን። በመቀጠል የምንመለከተው ፖድካስት ማርኬቲንግ ነው። ፖድካስት ማርኬቲንግ የምንለው ፖድካስት ማዘጋጀት ስለእናንተ ቢዝነስ ሪሌትድ የሆነ ቶፒኮችን በማንሳት ቀጥታ ቢዝነሳችሁን ላታስተዋውቁ ትችላላችሁ፣ ግን ከቢዝነሳችሁ ጋር ሪሌትድ የሚያደርጉ ቶፒኮችን በማንሳት እንግዳዎችን በመጋበዝ በማውራትና ተመሳሳይ የእናንተ ኦዲየንሶች ሊመለከቷቸው የሚችላቸው አይነት ኮንተንቶች በመስራት ኦዲየንሳችሁ ጋር መድረስ ኢንዳይሬክትሊ ቢዝነሳችሁን ማስተዋወቅ ማለት ነው። በቀጣይ ኢንፍሉዌንሰር ማርኬቲንግ አለ። ኢንፍሉዌንሰር ማርኬቲንግ የምንለው ደግሞ የተለያዩ ብዙ ተከታይ ያላቸው ኢንፍሉዌንሰሮች በተለያዩ ዘርፍ ለእናንተ ቢዝነስ የሚያስፈልጋቸው ኦዲየንስ ያላቸው እነዛ ኢንፍሉዌንሰሮች ጋር በመሄድ እና በመክፈል ወይም አንድ ላይ ኮላብ በማድረግ የሚሰሩ ማስተዋወቂያዎች ናቸው። በመቀጠል አፊሊየት ማርኬቲንግ አለ። አፊሊየት ማርኬቲንግ የምንለው ሌሎች ሰዎች ለእናንተ ክላይንት በማምጣት በኮሚሽን የሚሰሩ ስራ ነው። ከዛ ሞባይል ማርኬቲንግ አለ። ሞባይል ማርኬቲንግ የሚባሉት ደግሞ SMS እና የተለያዩ እንደዚህ ሞባይል ላይ በሚላኩ ሜሴጆችን በመጠቀም
ለተመልካቾቻችሁ ወይም ፖቴንሻል ክላይንቶቻችሁ የምትደርሱበት መንገድ ነው ማለት ነው። የመጨረሻውና በጣም የሚወደደው ደግሞ ፔይድ አድስ ነው። ፔይድ አድስ ገንዘብ በመክፈል በቲክቶክ ሊሆን ይችላል፣ በኢንስታግራም ወይም በፌስቡክ የእናንተ ቪዲዮዎች ወይም ኮንተንቶች እንዲተዋወቁላችሁ ማድረግ ነው፣ ወይም በፍጥነት የምትፈልጉት ሰው ጋር እንዲደርሱ ማድረግ ነው። ያለው ኮምፕሊኬትድ ከሆነባችሁ አታስቡ፣ ቀለል ባለ መንገድ በምሳሌ ላስረዳችሁ። ቅድም የወሰድናት ካፌ ጋር እንሂድ። ቅድም በወሰድናት ካፌ የመጀመሪያ ኮንተንት ማርኬቲንግ ብንሰራላት፣ ያ ማለት የቪዲዮ ለፖድካስት የሚሆን ቪዲዮ ብንቀርጽ፣ ሁለተኛ ደግሞ ለቲክቶክ እና ለተለያዩ ሾርት ፕላትፎርሞች የሚሆኑ ቪዲዮዎችን እንደገና ብንቀርጽ፣ በመቀጠል ደግሞ ፎቶዎችን እና ስለ ቤታችሁ ወይም ክላሲክ ከሆነ የሆነ የቤታችሁን ወይም የካፌውን ቫይብ የሚገልጽ ፎቶዎችን በማንሳት ግራፊክሶችን በማዘጋጀት አርቲክሎችን፣ ኢንፎርሜሽኖችን የሚሰጡ እንትኖችን በማዘጋጀት ኮንተንት ማርኬቲንግ ሰራን ማለት ነው። ከዛ ያንን በኮንተንት ማርኬቲንግ የሰራናቸውን ኮንተንቶች ለፖድካስቱ ወስደን የፖድካስቱን ቪዲዮ ፖስት ብናደርግ፣ ከዛ ቀጥሎ ቲክቶክ ላይ ደግሞ የሰራናቸው ሾርት ፎርም ቪዲዮዎች ሪል ላይም ቲክቶክ ላይም ፖስት ብናደርጋቸው፣ ከዛ ከፖድካስቱ እየቆራረጥን ሪፐርፐዝ አድርገን ደግሞ ከእንደገና ሾርት ፎርሞች ላይ ፖስት ብናደርግ፣ ሶሻል ሚዲያዎች ላይ እነዚህን ቪዲዮዎች እና ኢሜጆች ብናሰራጫቸው ሶሻል ሚዲያ ማርኬቲንግ ሰራን ማለት ነው። ከዛ ቅድም እንዳልነው ኢሜል ማርኬቲንግ በኢትዮጵያ ውስጥ ቴሌግራም ላይ ሞር ፕሪፈርድ ይሆናል። ኢሜል ብዙ ሰው አይጠቀምም፣ በተለይ አቨሬጅ ሰው አይጠቀምም። ስለዚህ ቴሌግራምን ለምሳሌ እንደ ሳምፕል እንወስድና የሰውን ስልክ ቁጥር ብትወስዱና ዳይሬክት ሜሴጅ ዲስካውንት ካላችሁ ዳይሬክት ሜሴጅ ብትልኩላቸው ኢሜል ማርኬቲንግ ሰራችሁ ማለት ነው። ከዛ በመቀጠል ደግሞ ኢንፍሉዌንሰር ማርኬቲንግ ለመስራት አሁን በብዛት የሚገኙ እነዚህ ፉድ ሪቪው የሚሰሩ ሰዎች አሉ። እነሱን አንዱን አምጥታችሁ ከፍላችሁ ሪቪው እንዲሰራላችሁ ብታደርጉት ኢንፍሉዌንሰር ማርኬቲንግ ሰራችሁ ማለት ነው። በመቀጠል አፊሊየት ማርኬቲንግ ደግሞ አፕላይ ስናደርግ ከአንድ ዴሊቨሪ ሰርቪስ ጋር ኮላብ ብታደርጉና ያ ዴሊቨሪ ሰርቪስ እናንተን ሰው ቡና ሲፈልግ እናንተን ሪከመንድ ቢያደርግና በዛ ዴሊቨሪ ሰርቪስ የሚመጡ ክላይንቶችን ምን ታደርጋላችሁ? ከሚመጡ ክላይንቶች የሆነ ፐርሰንት በኮሚሽን ለዛ ዴሊቨሪ ሰርቪስ ትከፍላላችሁ ማለት ነው። ያ ምን ሆነ? አፊሊየት ማርኬቲንግ ሰራችሁ ማለት ነው። ከኢሜል ማርኬቲንግ ጋር ወይም ከቴሌግራም ማርኬቲንግ ጋር ቅድም ባነሳነው በተመሳሳይ መልኩ እንደዚህ በሞባይል ማርኬቲንግ ኤስኤምኤስ ሾርት ሜሴጆችን እንደዚህ ለሌሎች ለሰዎች ምናምን ብታደርሱ ምን ትሰራችሁ ማለት ነው? ሞባይል ማርኬቲንግ። ግን ከኢሜል ማርኬቲንግ የሚለየው ኢሜል ማርኬቲንግ ለሰዎች ዳይሬክት ሜሴጅ ስትልኩ መጀመሪያ የእነሱ ኮንታክት ሊኖራችሁ ይገባል። በሞባይል ማርኬቲንግ ስታሰሩ ለብዙ ሰዎች ነው ለማታውቁ ስልካቸው ወይም ኮንታክት ኢንፎርሜሽናቸው ለሌላችሁ ሰዎች ነው ልትደርሱ የምትችሉት። ከዛ በመጨረሻም ደግሞ ፔይድ አድስ ስትሰሩ ሜታ ላይ ኢንስታግራም እና ፌስቡክ ማለት ነው እነሱ ጋር ብር ከፍላችሁ ኮንተንታችሁ ካለበት አሁን ከሚታየው ኦርጋኒክ በተጨማሪ ብዙ ቪው እንዲያገኝና ብዙ ሰዎች ጋር እንዲደርስ ማድረግ ይቻላል። ስቶሪዎች ሊሆኑ ይችላሉ፣ ፖስቶች ላይ ሊሆን ይችላል። ስፖንሰርድ የሆኑ ቪዲዮዎችን ለሰዎች በመላክ የምትፈልጉት ክላይንት ጋር ቀጥታ መድረስ ትችላላችሁ ማለት ነው። በሶስተኛው ሀሳባችን ዲጂታል ማርኬቲንግ እና ትራዲሽናል ማርኬቲንግ እንመለከታለን። በአብዛኛው ሚስኮንሰፕሽን ያለው ትራዲሽናል ማርኬቲንግ ስንል እየቆየ ወይም የተተወ ወይም የድሮ የተናቀ አይነት ሀሳብ የሚያመጣ ይመስላችኋል አንዳንድ ሰዎች። እንደዛ ማለት ግን አይደለም። ከዲጂታል ማርኬቲንግ ቆየት ብሎ ወይም ለረጅም ጊዜ በማርኬት ውስጥ ስለቆየ ነው ትራዲሽናል የምንለው። ዲፋይን ስናደርገው ትራዲሽናል ማርኬቲንግ የምንላቸው እንደ ቲቪ፣ ሬዲዮ፣ ቢልቦርዶች እና የተለያዩ በራሪ ወረቀቶችን አዘጋጅታችሁ ምናምን ስታሰራጩ ይሄ ትራዲሽናል ማርኬቲንግ ይባላል። ዲጂታል ማርኬቲንግ የምንለው ደግሞ ቅድም ያነሳናቸው ሶሻል ሚዲያ ቻናሎችን በመጠቀም ሶሻል ሚዲያ ላይ ማርኬት ማድረግ ማለት ነው። በሁለቱ መካከል ያለው ዲፍረንስ ምንድነው ልትሉኝ ትችላላችሁ። በሁለቱ መካከል ያለው ትልቁ ዲፍረንስ ሪተርን ኦን ኢንቨስትመንት ሜዠር ማድረግ መቻል። ያ ማለትም ኢንቨስት ያደረጋችሁበትን ምን ያህል ሪዛልት መጣ የሚለውን ነገር ሜዠር ማድረግ ነው። ትራዲሽናል ሲሆን ቢልቦርድ ወይም ፍላየር ምናምን አዙራችሁ ምን ያህል በዛ ባዞራችሁት ወይም በሰጣችሁት ፍላየር ምን ያህል ሪዛልት መጣ፣ ምን ያህል ዲፍረንስ መጣ የሚለውን ሜዠር ለማድረግ በጣም አስቸጋሪ ነው። በዲጂታል ማርኬቲንግ ከሄዳችሁ ግን እያንዳንዱ የምታወጣቸው ኢንቨስትመንት እና የምታደርጓቸው ልፋት ምን ያህል ሪዛልት እንዳመጣ ማወቅ ይቻላል። ሌላኛው ደግሞ በአብዛኛው ጊዜ ትራዲሽናል ማርኬቶች በጣም ውድ ናቸው። ለቢልቦርድ የምታወጡት ወጪ በጣም ውድ ነው። ቲቪ ማስታወቂያ የምታወጡት ወጪ በጣም ከፍ ያሉ ናቸው፣ በብዛው ጊዜ የምናገኘው ማለት ነው። በዲጂታል ማርኬቲንግ ከሄዳችሁ ግን በተደጋጋሚ እየደረሳችሁ ቀለል ባለ ወይም አነስ ባለ ዋጋ ብዙ ሰዎች ጋር መድረስ ትችላላችሁ ማለት ነው። ለዛ ነው አብዛኞቹ ሰዎች አሁን ትራዲሽናል ማርኬቲንግ ትተው ወደ ዲጂታል ማርኬቲንግ ላይ ኢንቨስት እያደረጉ የሚገኙት። ቢዝነሶች ዲጂታል ማርኬቲንግ ላይ ሲገቡ የሚያደርጓቸው 6 ዋና ዋና ስህተቶችን እንመለከታለን። የመጀመሪያውና ዋነኛው ላይክ እና ቪው ብቻ መቁጠር ወይም ላይክ ቪው እና ፎሎወሮችን ብቻ መከታተል። እኛ ሀገር በብዛት የምናየው ችግር ሁሉም ሰው ዲጂታል ማርኬቲንግ ሰራው ሲባል ሶሻል ሚዲያ ላይ ብዙ ፎሎወር ወይም ብዙ ላይክ ወይም ብዙ ቪው ማግኘት ይመስለው ይችላል። ግን ያ ብቻ አይደለም ሶሻል ሚዲያ ማርኬቲንግ። ያ ኢምፖርታንት አይደለም እያልኳቸው አይደለም፣ ግን እሱ ብቻ ላይ ፎከስ ማድረግ በጣም ትልቅ ስህተት። ሁለተኛ ግልጽ የሆነ ግብ አለመኖር። ለዲጂታል ማርኬቲንጋችሁ ግልጽ የሆነ ጎል አለማስቀመጥ ትልቅ ችግር ነው። ወዴት እንደምትሄዱ ካላወቃችሁ በየቦታው ሆናችሁ ልትባክኑ ትችላላችሁ። ስለዚህ
ወዴት እንደምትሄዱና ምን እንደምትፈልጉ ምን ሪች እንዳደረግ እንደምትፈልጉ በጣም ግልጽና ስፔሲፊክ በመሆን አሁን ለምሳሌ በጣም ስፔሲፊክ የሆኑና ግልጽ የሆኑ ጎሎችን ማስቀመጥ ይጠበቅባቸዋል። አለበለዚያ ልፋታችሁን በየቦታው ታረጉትና ልትባክኑ ትችላላችሁ። ሶስተኛውና ብዙ ሰው የማያወራው ስህተት አድ ስናሰራ ወይም ሶሻል ሚዲያ አድ በቲክቶክ፣ በፌስቡክ፣ በኢንስታግራም ላይ አድ ስናሰራ ያለ ስትራቴጂ ማሰራት ነው። ብር ከፍለው ቡስት በማድረግ ብቻ ሶሻል ሚዲያ አድቨርታይዝመንት ሰራን የሚሉ ብዙ ሰዎች አሉ። ያግል ካደል ቡስት ስታደረጉ ራሱ ስትራቴጂክሊ መሆን አለባችሁ። ብር ከፍላችሁ ቡስት ስታደረጉ ከሚሰጣቸው አድቫንቴጅ ውስጥ ኦዲየንሳችሁን ታርጌት ማድረግ ነው። ስለዚህ ዝም ብላችሁ ራንደም ለብዙ ሰው የእናንተ ታርጌት ኦዲየንስ ላልሆነ ሰው እንዲደርስ ከማድረግ ይልቅ የእናንተ ታርጌት ኦዲየንስ ማን ናቸው የሚለውን ዲፋይን ካደረጋችሁ አስተማሪዎች ጋር ከሆነ ሀሳባችሁ አስተማሪዎችን ስፔሲፊክ ታርጌት የሚያደርግ አድ ማድረግ ነው። ስትራቴጂክሊ የሚስተካከሉ ብዙ ነገሮች አሉ አድ ሲሰሩ። ስለዚህ አድን ራን ስታደረጉ፣ ቪዲዮ ቡስት ስታደረጉ ስትራቴጂ መኖሩን እርግጠኛ ነው። አራተኛ ዳታና አናሊሲስ አለመከታተል። ዳታና አናሊሲስ አለመከታተል ለምሳሌ ቪዲዮ ቡስት ታደረጉ ሊሆን ይችላል። ብቻ የተለያዩ ኮንተንቶችን ኦንላይን ላይ ስትለቁ ዲጂታል ማርኬቲንግ ሲሰሩ ሪዛልታችሁ ሜዠር ማድረግ መቻል አለባችሁ። ዳታና አናሊሲሳችሁ መከታተል አለባችሁ። ካልተከታተላችሁ የትኛው እየሰራ እንደሆነና የትኛው እንዳልሰራ ምስተት እንዳረጋችሁ የትኛው ጥሩ እንደሆነ ለመለየት በጣም ከባድ ነው። ስለዚህ እነዚህን ዝርዝሮች መረጃዎችና የስራችሁን ውጤቶች መከታተል በጣም ወሳኝ ነው ማለት ነው። አምስተኛ ኮንሲስተንት የሆነ ብራንዲንግ አለመኖር። ያ ማለት በቪዲዮቹ ላይ ሎጎ፣ ከለር ምናምን የምትጠቀሙት መንገድ ብቻ ማስተካከል ብቻ ሳይሆን ኮንሲስተንት እሱ ማድረግ ብቻ ሳይሆን የምትናገሩበት መንገድ ለምሳሌ ፍሬንድሊ የሆነ አነጋገር ከሆነ ፍሬንድሊ የሆነ አነጋገር መቀጠል፣ ኢንተርቴንመንት ከሆነ ኢንተርቴንመንት እየሰሩ መቀጠል፣ ኤጁኬሽናል ከሆነ ኤጁኬሽናል ነገሮችን እየሰሩ መቀጠል እንጂ አንዴ ኤጁኬሽናል፣ አንዴ ኢንተርቴንመንት፣ አንዴ ፍሬንድሊ፣ አንዴ በጣም ኮስታራ የሆነ አቀማመጥ እንደዚህ አይነት ነገሮችን ስታደርጉ ብራንዳችሁ በጣም ኢንኮንሲስተንት ይሆንና ኦዲየንሳችሁን ከእናንተ ጋር ለመከታተልና ብራንዲንጉን ለመስራት በጣም ዲፊካልት ይሆናል ማለት ነው። ስድስተኛው ደግሞ ኢንኮንሲስተንት የሆነ ፖስቲንግ። ኢንኮንሲስተንት የሆነ ፖስቲንግ ሲባል በየቀኑ ግዴታ ካልፖስታችሁ ሳይሆን በሳምንት አንዴ የምትፖስቱ ከሆነ ሁሌ በየሳምንቱ አንዴ ፖስት ማድረግ አለባችሁ። በየቀኑ የምትፖስቱ ከሆነ ሁሌ በየቀኑ ፖስት ማድረግ አለባችሁ። ብቻ ግን ዋናው ኮንሲስተንትሊ መቀጠል በምትችሉበት ጊዜ ልዩነት ፖስት ማድረጋችሁን እርግጠኛ ሁኑ። በመሰረታዊ ደረጃ ውጤታማ የሶሻል ሚዲያ ስትራቴጂ የምንላቸውን ምን ሊያካትቱ እንደሚችሉ እንመልከት። የመጀመሪያና ዋነኛው ስትራቴጂ ስታወጡ መውሰድ ያለባችሁ ስቴፕ ክሊር የሆነ እና ስፔሲፊክ የሆነ ጎል ማውጣት ነው። ቅድምም ይሄም ስህተት ብዙ ሰዎች እንደሚያደርጉት አንስተናል። ጎላችሁን በጣም ስፔሲፊክ ለማድረግ የመጀመሪያ ኦዲየንሳችሁ ማን ነው የሚለውን ማወቅ አለባችሁ። ሁሉም ሰው ማለት ስህተት ነው። ሁሉም ሰው ታርጌት ኦዲየንሳችሁ ሊሆን አይችልም። ተማሪዎች ናቸው፣ አስተማሪዎች ናቸው፣ የመንግስት ሰራተኞች ናቸው፣ እድሜያቸው ከስንት እስከ ስንት ያሉ ናቸው፣ ምን አይነት ፐርሶናሊቲ ያላቸው ሰዎች ናቸው፣ ምን አይነት ነገር የሚወዱ ሰዎች ናቸው የሚለውን ነገሮች በጣም ስፔሲፊክሊ ማወቅ አለባችሁ። ሁሉም ጋር ካላችሁ ትባክናችሁ የምትቀሩ ቅድም እንዳለው። ስለዚህ ጎል ስናወጣ በጣም ስፔሲፊክ በሆኑ የት ነው የሚገኙት፣ እንዴት ነው የሚንቀሳቀሱት፣ ላይፍ ስታይላቸው ምንድን ነው የሚለውን ነገሮች በደንብ ማጥናት አስፈላጊ ነው። ሁለተኛ ደግሞ ኦዲየንሳችሁን በደንብ እወቁ። ቅድም እንዳልነው ታርጌታችሁ ላይ በደንብ ዲፋይን አድርጉ፣ ጎላችሁን በደንብ እወቁ ብለናል አይደል? ጎላችሁን በደንብ ካወቃችሁ በኋላ ደግሞ ጎላችሁ የሆኑት እነዛ ታርጌት ኦዲየንሳቸውን በደንብ ማጥናት ይገባችኋል። እነሱን ማወቅና ዲቴይል መረጃ ስለነሱ ሊኖራችሁ ይገባል። ያ ደግሞ እነሱ የሚፈልጉትን አይነት ኮንተንት ለመስራት በጣም አስፈላጊ ነው። ሶስተኛ ትክክለኛውን ሶሻል ሚዲያ ፕላትፎርም መምረጥ። ሶሻል ሚዲያ ፕላትፎርም ስትመርጡ ታርጌት ኦዲየንሳችሁ ያሉበትን ፕላትፎርም በደንብ ማወቅ ይጠበቅባችኋል። ቅድም እንዳልነው ኦዲየንሳችሁን ወቁ ብለናል። ኦዲየንሳችሁ ካወቃችሁ ኦዲየንሳችሁ ብዙ ጊዜ የት ነው የሚገኙት? ለምሳሌ ወጣቶች ከሆኑ ወጣቶች በብዛት ቲክቶክ ላይ ማግኘት ትችላላችሁ፣ ወይም ደግሞ ኢንስታግራም ላይ። ትላልቅ ሰዎችን ከሆነ ደግሞ የምትፈልጉት በብዛት ፌስቡክ ላይ ልታገኟቸው ትችላላችሁ። ሌላ ደግሞ ፕሮፌሽናሎች፣ ሲኢኦዎች ከሆኑ ጎላችሁ ሊንክዲን ምናምን እነዚህ አይነት እነሱ ሊገኙ የሚችሉበትን ፕላትፎርም መምረጥ ያስፈልጋል። ያ ማለት በሁሉም ፕላትፎርም ላይ አትሁኑ እያልናችሁ ሳይሆን በመጀመሪያ ደረጃ ላይ የእናንተን ብራንድ ስታብሊሽ ስታደርጉ የእናንተ ታርጌት ኦዲየንስ ያለበት ላይ ፎከስ ብታደርጉ እናንተ ስራችሁ ወይም ልፋታችሁ ውጤታማ ይሆናል። ሁሉም ጋር አንዴ ሉን ካላችሁ አንደኛ ሰስቴን ለማድረግም በጣም ከባድ ነው። ሁለተኛ አንዱ ላይ ፎከስ አድርጎ ለማደግና የምትፈልጉት ኦዲየንስ ጋር ለመድረስ በጣም አዳጋች ይሆናል ማለት ነው። አራተኛ ማተር የሚያደርገውን ነገር ሜዠር ማድረግ መቻል አለባችሁ። ቅድም እንዳልነው ዋነኛውና ትልቁ ስህተት ላይክ፣ ፎሎ፣ ቪው ብቻ የሚያዩ ሰዎች አሉ። ያ ብቻ አይደለም የሚሰራው፣ በብዙ ነገሮች ሜዠር ማድረግ ይቻላል። ብዙ ቪው ስላገኘ ሰክሰስፉል ነው፣ ትንሽ ቪው ስላገኘ ሰክሰስፉል አይደለም ማለት አይደለም። ስለዚህ ሌሎችም እናንተ ሜዠር የምታደርጉባቸውን በጣም ስፔሲፊክ የሆኑ ሜትሪክሶችን ማወቅ አለባችሁ። ሜሴጅ በሚልኩ ሰዎች ብዛት ሊሆን ይችላል፣ ኢንጌጅ ለሚያደርጉ ኮመንት ላይ የሚጽፉ ሰዎች ሊሆን ይችላል፣ ምን ያህል ሰው ጠየቀ ቦታችንን፣ ምን ያህል ሰው የት ነው የምትገኙት አለ፣ ምን ያህል ሰው ጥያቄዎችን አነሳ የሚለው ነገር ራሱ አንድ ሜዠር ማድረጊያ መንገድ ሊሆን ይችላል። አንዳንዴ
100,000 ሰው ታይቶ አንድም ሰው ቦታ ላይ ጠይቅ ይችላል። ስለዚህ ያ ሰክሰስፉል ነው ለማለት በጣም አዳጋች። እሺ ወደ ቅድማው ካፌያችን እንመለስና ለሷ እስቲ ሲምፕል ስትራቴጂ እናውጣላት። በጣም ስፔሲፊክ የሆነ ጎል እናውጣላት ብንል በአንድ ወር ውስጥ 30 አዲስ ደንበኞችን ማምጣት እና ያሉትን ደንበኞች ሪቴን ማድረግ ወይም ተመልሰው እንዲመጡ ማድረግ ከሆነ ጎሏ፣ ኦዲየንስ ደግሞ ስፔሲፋይ ብናደርግ ለምሳሌ ተማሪዎችና ወጣት ተቀጣሪዎችን መውሰድ እንችላለን። አሁን ደግሞ ፕላትፎርም ስፔሲፋይ ስናደርግ ደግሞ ወጣት ሰራተኞችና ተማሪዎች የት ሊገኙ ይችላሉ ብለን ብናስብ ኢንስታግራም እና ቲክቶክ ላይ ነው በብዛት ልናገኛቸው የምንችለው። ስለዚህ እነዛን ሁለቱን ፕላትፎርም በመውሰድ እነሱ ላይ አተኩረን በደንብ እንሰራለን ማለት ነው። ከዛ እንዴት ሜዥር እናደርጋለን የሚለውን ስንመለከት ደግሞ ግዴታ ላይክ እና ቪው ብቻ ሜዥር ማድረግ የለብንም። ለምሳሌ ፕሮሞ ኮድ ራን ማድረግ እንችላለን። ይሄን ኮድ ተጠቅማችሁ ብትሄዱ ዲስካውንት ታገኛላችሁ ምናምን ብንላቸውና ሁሉም ተማሪና ተቀጣሪ እዛ ያንን ቪዲዮ ያዩ ሰዎች ያንን ፕሮሞ ኮድ ሄደው ሻይ ቡና ቢሉ ምን ያህል ሰው ሻይ ቡና በዛ ቪዲዮን አይቶ እንደመጣ ማወቅ እንችላለን። ቪው 6000 ሰው ቢያየውና ከ6000 ሰው 1000 ሰው ቢመጣ በጣም ሰክሰስፉል የሆነ ኮንተንት ሆኗል ማለት ነው። ስለዚህ 6000 ስለታየ ብቻ አልሰራም ማለት አይደለም እና ያንን ሜዥር የምታደርጉበትን መንገድ በደንብ ስፔሲፋይ አድርጋችሁ የእናንተ ስኬት የቢዝነሳችሁ ማደግና ሴልስ መምጣት ነው እንጂ ብዙ ቪው መታየት ብቻ አይደለም። በእርግጥ ነው ብዙ በታየ ቁጥር ብራንድ አዌርነስ ይፈጠራል። ጎላችሁ ደግሞ ብራንድ አዌርነስ ከሆነ በዛ ሜጀር ማድረግ ትችላላችሁ። ሶ ሜጀር የምታደርጉት ነገር በጎላችሁ ዲፔንድ ያደርጋል ማለት ነው። ጎላችሁ ብራንድ አዌርነስ ከሆነ ሰው እንዲያውቀው ከሆነ ብዙ ሰው አየው ምን ያህል ሰው አየው የሚለውን ማየት ሜጀር ማድረግ ይቻላል። ግን ጎላችሁ በዛ ሰዓት ላይ ሌላ ነገር ከሆነ ከቢዝነሳችሁ ጎል ጋር አላይን የሚያደርግ አይነት ሜጀር ማድረጊያ ወይም ሜትሪክስ ማዘጋጀት አለባችሁ ማለት ነው። ሶ ዲጂታል ማርኬቲንግ በትንሹ ይሄን ይመስላል ማለት ነው። እና ከዚህ ቪዲዮ አንድ ነገር ብቻ ምን ታስታውሳላችሁ ቢባል ማስታወስ ያለባችሁ ዲጂታል ማርኬቲንግ ያለ ስትራቴጂ ግድግዳ ላይ ጭቃ ወርውሮ የያዘው ይያዝልኝ እንደማለት ማለት ነው። ስለዚህ በስትራቴጂ ስትንቀሳቀሱ የምትሄዱበት ዓላማ ካወቃችሁ መድረሳችሁ አይቀርም፣ ልፋታችሁ አይባክንም ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ስለ ዲጂታል ማርኬቲንግ እና ተመሳሳይ ሀሳቦችን ስለምናነሳ ሰብስክራይብ ማድረግ እንዳትረሱ። በዲጂታል ማርኬቲንግ ላይ ደግሞ የገጠማችሁ ችግር ካለ ኮሜንት ላይ ጻፉልን፣ እኛ በሌላ ቪዲዮ ደግሞ እንመልስላችኋለን። በሚቀጥለው ቪዲዮችን ደግሞ በኢትዮጵያ ውስጥ ኦርጋኒክ ግሮዝ እንዴት ነው የምናመጣው የሚለውን እንመለከታለን። ያ ማለት ፔድ አድ ራን ሳታደርጉ ወይም ቪዲዮቹን ቡስት ሳታደርጉ እንዴት ነው ትክክለኛ ኦዲየንሳችሁ ጋር ልደርሱ የምትችሉት የሚለውን እንመለከታለን። ስለ ዲጂታል ማርኬቲንግ ደግሞ ሉሚና ክሬቲቭን በዲቴል ማማከር ከፈለጋችሁ ቦሌ ኤድና ሞል ከዳማት ሆቴል ዝቅ ብሎ ወይም ህዳር ኮፊ አጠገብ ወይም ደግሞ ከስር ባለው ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ዘመንን የሚሻገር ብራንድ አብረን እንገንባ። ሉሚና ክሬቲቭ ለአይዲያ ኢንጂኒየርስ